ምነው ቂያማ ሊቆም ነው። ቂያማ የምትቆመው ረሱል እንዳሉት አላ ሽራሪ ኸልቅላህ መጥፎ በሆኑ ሰዎች ላይ ነው የምትቆመው። ሙእሚኖቹ ይሄ ቅጣት እንዳይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ ከማ ረዋሁ ሙስሊም። ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች ሚያፈርሳት ይመጣል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል። በሌላም ዘገባቸው ለይህን ሰው ሲገልጹልን ከአኒ አራሁ እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ከዓባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው። ከዓባ ይፈርሳል። رفع القرآن ቁርአንም ይነሳል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ላ ተቁሙ الساعة ቂያማ እኮ አትቆምም حتى لا يقال في الأرض الله الله መሬት ላይ አላህ አላህ የሚል ስም የሌለ ጊዜ ነው ቂያማ የምትቆመው። እንዲህ ሚል እያለ ቂያማ አትከሰትም ይላሉ። በቁርአን ላይ ቂያማ አይቆምም። ቁርአንን አላህ ያነሳዋል።